እዚህ የተገኛችሁት እንግዲህ የቅልቦች የ100 ግራም ወርቅ አሁን 280 ግራም ወርቅ ሆኗል። ከዛ በተጨማሪ ደግሞ ከ5 ሚሊዮን ወደ 15 ሚሊዮን ተሸጋግሯል። ስለዚህ በዛሬው ዕለት በማህበራዊ ሚዲያ ላይ በጎ ተጽዕኖ ያሳረፉ በሀገር ግንባታ፣ በሰላም ግንባታ፣ በእሴት ግንባታ እንደዚሁም ደግሞ ሀገራዊ እሴቶች እንዲያብቡ ያደረጉ በጎ ተጽዕኖ ፈጣሪዎችን የምንሸልምበት መርሃ ግብር ነው። ዌብሳይት ከፍተናል። ይህ ደግሞ በይፋ ተከፍቷል ማለት ነው። የቅልቦች እንግዲህ አመቱ ሙሉ ሲሸልም መቆየት ይታወቃል። የአሸናፊዎች አሸናፊ ውድድር ነው። እንግዲህ የቅልቦች በዛሬው ዕለት ከሳንቲም ፔይ እና ከሰበዝ ዲጂታል ቴክኖሎጂ ጋር በመሆን ያዘጋጀው የጋዜጣዊ መርሃ ግብር ነው። ብዙ ሲለፋ የነበረው ወንድማችን የቅልቦች ዋና ስራ አስኪያጅ ተስፋዬ ስንሻው የጋዜጣዊ መግለጫውን ይሰጥና ፕሮግራማችንን እንጀምራለን። ከዛ በኋላ ሌሎች ሁነቶች አሉ፣ አጭር ሁነቶች ናቸው። ተስፋዬን ላስቀድምና ወደ ሌሎች ፕሮግራማችን መጥቻ አስተዋውቃችኋለሁ። ሞቅ ባለ ሞራል ተቀበሉልኝ። እንኳን ደህና መጣችሁ። የተከበራችሁ ታዳሚያን ሰላም ለእናንተ ይሁን እያልኩ አስቀድሜ ሀገርን ትውልድንና ሀገራዊ እሴትን ላስቀደሙ የዲጂታል ዘመን አርበኞች እና የሀገር ባለውለታዎች የተዘጋጀ ታላቅ የወርቅ ሽልማትና የእውቅና መርሃ ግብር ጋዜጣዊ መግለጫ ላይ እንኳን ደህና መጣችሁ ማለት እወዳለሁ። የቅልቦች በጎ ስራ ድርጅት ባለፉት 6 ዓመታት የማህበራዊ ሚዲያው ለሀገር ግንባታ፣ ለሰላም ግንባታ፣ ለሀገር አንድነት፣ ሀገራዊ እሴቶች እንዲያብቡና ዜጎች ዓላማ መር ህይወት እንዲኖሩ የሚሰሩ የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪዎችን ሲሸልም መቆየቱ ይታወሳል። በተለይ ባለፈው 1 ዓመት የየወሩን የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪዎችን ሽልማትን ሰጥተናል። የአሁኑ ውድድር የአሸናፊዎች አሸናፊ ከመሆኑ ባሻገር በአሁኑ የዲጂታል ዘመን አርበኛ የመረጃ ፍሰት ማየት ጋር ተያይዘው ሀገርን፣ ትውልድን፣ ህዝብንና ሀገራዊ እሴትን በማስቀደም በቲክቶክ፣ በፌስቡክ፣ በዩቲዩብ እና በቴሌግራም የማህበራዊ ትስስር ገጾች ላይ አዎንታዊ ገንቢ ሚና የተጫወቱ ለሚገኙ 33 ተጽዕኖ ፈጣሪዎች የማህበራዊ ሚዲያ ተጠቃሚዎች ልዩ እውቅናና የሽልማት መርሃ ግብር ተዘጋጅቷል። ይህ ታላቅ ሀገራዊ መድረክ በዋናነት በሁለት አብይ ዘርፎች ላይ የተከፈለ ሲሆን ለ6 ግንባር ቀደም አሸናፊዎች በድምሩ 280 ግራም ንጹህ የወርቅ ሜዳሊያ አዘጋጅተናል። ዘርፍ 1 የዓመቱ ምርጥ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በዚህ ዘርፍ ዓመቱን ሙሉ በየወሩ አሸናፊ ከነበሩት መካከል ተለይተው ለሚወጡት የሀገር ባለውለታዎች በድምሩ 180 ግራም ወርቅ ተዘጋጅቷል። ዘርፍ 2 ሀገር ተስፋ የምታደርግባቸው አርአያ ዜጎች ይህ ዘርፍ ያላቸውን እውቀት፣ ተሰጥኦ፣ እውቅናን በመጠቀም ሀገርና ትውልድን በመቅረጽ ረገድ ጉልህ አሻራ እያኖሩ ያሉ ነገር ግን በህዝብ ዘንድ ብዙም የማይታወቁ እንቁ ዜጎችን ያነጣጥራል። በዚህ መሰረት መምህራን፣ በተለያዩ መስኮች የተሰማሩ ምሁራን፣ የስራ ፈጣሪዎች፣ የባህርና የአየር ካፕቴኖች፣ የፋሽን ዲዛይኖች፣ በአግሮ ኢንዱስትሪ፣ በቱሪዝም ዘርፍ የተሰማሩና በተለያዩ ዘርፎች የተሰማሩ ለሀገር ጠቃሚ ሀሳብ ያላቸው ዜጎች ይሸለማሉ። ለዚህ ዘርፍ በድምሩ 100 ግራም ወርቅ የተመደበ ሲሆን አንደኛ ለሚወጣው አሸናፊ 50 ግራም ወርቅ፣ ሁለተኛ ለሚወጣው አሸናፊ 30 ግራም ወርቅ፣ ሶስተኛ ለሚወጣው አሸናፊ 20 ግራም ወርቅ። ከዚህም በተጨማሪ በዚህ ዘርፍ ከ4ኛ እስከ 20ኛ ደረጃ ለሚወጡ ተወዳዳሪዎች ልዩ ሽልማት የእውቅና አሰጣጥ መርሃ ግብር ተዘጋጅቷል። የአንጋፋ የሀገር ባለውለታዎች የምስጋና መድረክ የዚህ ታሪካዊ ሁነት መነሻ ተደርጎ ሀገርን በላቀ ጥበብ፣ እውቀትና ጀግንነት ላገለገሉ ከ10 በላይ ለሚሆኑ አንጋፋ የሀገር ባለውለታዎች ልዩ የምስጋና እና የክብር ፕሮግራም በመድረኩ ላይ ይካሄዳል። በአጠቃላይ ለዚህ ሀገራዊ የእውቅና መድረክ 15 ሚሊዮን ብር ግምት ያላቸው የወርቅ ሜዳሊያ እንዲሁም የተለያዩ ደረጃ ሽልማቶችንና ስጦታዎች አዘጋጅተናል። ዓላማችን
በሀገር ግንባታ በትውልድ ቀረጻና በእሴት ግንባታ ላይ የተሰማሩ በጎ አሳቢዎችን ማበረታታትና ለቀጣዩ ትውልድ አርአያ የሚሆኑ ተግባራትን ከፍ አድርጎ ማሳየት ነው። ቀኑና ቅልቦችን እንፍጠር የቅልቦች መርህ ነው። ኢትዮጵያ በእኛ በልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ። አዳራሽ.ኮም ይህንን ወርቅ በመግዛት ትልቁ ሚና የተጫወተልን እነሱ ናቸው። ያው ተወካዩ በዛውም ይገልጻል። ግን አዳራሽ.ኮም በአሁን ሰዓት በሀገራችን ላይ የተለያዩ ሁነቶችን በቀጥታ ድረገጽ የሚያስተላልፍ ተቋም ነው። እንግዲህ እነሱንም ማመስገን እንፈልጋለን። ሰላም አደራችሁ። ሳንቲም ፔይን ያው አብዛኛዎቻችሁ ታውቃላችሁ ብዬ አስባለሁ። ሳንቲም ፔይ ከብሔራዊ ባንክ ፈቃድ አግኝቶ ሊሰራ የሚገኝ የክፍያ ስርዓት አስተላላፊ። የክፍያ ስርዓት አስተላላፊ ምንድን ነው? አሁን አብዛኞቻችን ከቤታቸው ስንወጣ በሳይት ይዘናል ወይ ዋሌቶቻችን ይዘናል ወይ የሚለውን ጥያቄ የሚቀርብልን ነው። ከተለያዩ የንግዱ ማህበራት ጋር አስፈላጊ የሚሆነውን ጊዜው የሚፈልገው የክፍያ መፍትሄ ይዘን እንገናል። ይህንንም የምናደርግባቸው የተለያዩ ጊዜው ያመጣቸው መፍትሄዎች አሉ፣ አማራጮችም አሉ። ጌትዌይ ለኢኮሜርስ ለተለያዩ ፕላትፎርም የምንጠቀምበት ማንኛውም ሰው ቤት ሆኖ መክፈል የሚችልበት ዴሊቨሪ ሲደረግ እቃ ከሄደ በኋላ ሳይሆን ቢፎር እቃ ከመድረሱ በፊት ከፍሎ የሚያዝበትን የክፍያ አማራጮችን አምጥተናል። የስዊች አሁን በመቀጠልም ደግሞ በሀገራችን ሁለተኛው ቀዳሚ የሚባለው የግል ስዊች ፕሮቫይደር ነው። አብዛኛው መቼም ከፋይናንሻል እና ከባንኮች ጋር የሚሰራ ድርጅት ነው። እንዲሁ ለመጀመሪያ ጊዜ በሀገራችን የፖስት መገጣጠሚያ አንተ የውጭን ፎሬን ከረንሲ ያስቀረንበትም የተለያዩ ፕሮዳክቶች አሉ። ለዚህ ሳንቲም ፔይ ከትንሹ ጀምሮ የተለያዩ ክፍያዎችን የስኩል ፔመንት ሰው ለበዓል የሚልክበትን የሬሚታንስ ሶሉሽን ወይ ከውጭ ሀገር ወደ ግል አካውንት ወደ ዋሌት ቀጥታ ኢንሰተንስ የሚገባበትን ገንዘብ ማስተላለፍ የምንችልበትን የተለያዩ ፕላትፎርሞችንም ዘርግተን እየሰራን የተለያዩ የክፍያ አማራጮችን እንደ አስፈላጊነቱ እና እንደየጊዜው ኢኖቬት በማድረግ ለነጋዴውና ለሀገራችን የዲጂታል ፔመንት ስትራቴጂ ለማሳካት እየሰራን እንገኛለን። በዚህም በቅልቦች ጋር የሞርቲንግ አፕሊኬሽን ላይ ኢንተግሬት በማድረግ አንደኛውን የእኛን ፕሮዳክት ጌትዌይ የሆነው በቀላሉ ስሙዝሊ ቦት ማድረግ የሚቻልበትን ሶሉሽን ተጠቅመናል። አዳራሽ.ኮም ጊዜው ያመጣው ካምፓኒ ነው። ጊዜው ያመጣው ሶሉሽን ነው። ምንድነው የአዳራሽ ስራ? አብዛኞቻችን ዘመዶች፣ ወዳጆቻችን አሉ። ደስታዎቻችን መጋራት የሚፈልጉ አሉ። ግን በተለያዩ ምክንያት ከኛ ውጭ ይሆናሉ። እዚህ መሆን ይፈልጋል። ስለዚህ የላይቭ ስትሪሚንግ ሶሉሽን ነው። ለተለያዩ ሰርግ ሊሆን ይችላል፣ በዓላት፣ የስፖርት ውድድሮች፣ ክንዋኔዎችን በማንኛውም ቦታ ሆነው በቀላሉ ማየት የሚችሉበት ነው። ስለዚህ አዳራሽ.ኮም ላይ በመግባት ትኬት በመግዛት የትም ቦታ ሆነው በአስፈላጊ ኳሊቲ በሚፈልጉት ኳሊቲ ወይ ኢንተርኔቱ ወይ ዳታ በሚፈልጉት ኳሊቲ ላይቭ ስትሪም ማድረግ ይቻላል። ስለዚህ የአዳራሽ ስራ ምንድን ነው? በሀገራችን የተለያዩ በዓላቶች አሉ። እነዛን ለዲያስፖራው በሀገራችን ኮሚኒቲ ፎር በቅርበት ሆኖ መከታተል ላይ የሚፈልግ ሰው ሰርጎችም ሊሆኑ ይችላሉ። ለውጭ ሼር ማድረግ የምንፈልጋቸው እነዚህን ስፔሲፊክ የሆኑ ሴሌክትድ ለሆኑ ግሩፕን ላይቭ ስትሪም ማድረግ የምንችልበት ፕላትፎርም ነው ይዘን የመጣ ነው ማለት ነው። ቴንኪው ሁላችሁም እናመሰግናለን። ደረጀ ይባላለው የሰበ ሲስተም ቴክኖሎጂ ሲኢኦ እና ኮፋውንደር ነኝ። በዚህ በቅልቦች ፕሮጀክት ላይ
ሆል ሲስተሙን የሰራነው እኛ ነን እንደ ድርጅት። ዌብሳይቱ ዌብ አፕሊኬሽኑ ማለት ነው ከሳንቲፔ ጋር በመሆን ደግሞ የእነሱ ፔመንት ፕላትፎርም ደግሞ ከኛ ጋር ኢንተግሬት በማድረግ የሰራነው ነው። ስራው እንግዲህ አይሆፕ ሁላችሁም አይታችሁታል ብዬ አስባለሁ። በአክሰስ የሚደረገው www.የቅልቦች.award.org ነው። ለመስራት የተሞከረው በጣም ደህንነቱ የተጠበቀ ፈጣንና ለአጠቃቀም ምቹ የሆነ ኢንተርናሽናል የሆነ ስታንዳርዱን የጠበቀ ምናልባት ከዛ በላይ በጣም በቀላል ሰዎች አይተው ብሮዝ አድርገው እንዲመርጡ አድርገን የሰራነው ሲስተም ነው ባለን ልምድ የተነሳ። ሌላው ሰበዝ ሲስተም ቴክኖሎጂ እስካሁን ድረስ የተለያዩ ስራዎችን ሲሰራ ቆይቷል። ዲጂታል ማርኬቲንግ ላይ እየሰራን ነው፣ ኦንላይን ላይ እንዲሁም ደግሞ የራሳችን የሆኑ ፕሮዳክቶች አሉ። በነገራችን ላይ የተለያዩ ፕሮዳክቶች አሉን አሁን ላይ እየወጡ ያሉ ከኤአይ ጋር የተያያዘም አለን። በቀላሉ አክሰስ የምታደርጉት ከኤአይ ጋር የተገናኘ አንድ አፕሊኬሽን አለን የሰራ ነው። መካሪ ኤአይ ትባላለች። ሁላችሁ ፕሌይ ስቶር ላይ ገብታችሁ ብታዩት በቀላሉ ነፃ አፕሊኬሽን ነው። እንደ ፓሽን ፕሮጀክት የሰራ ነው። መካሪ ኤአይ ይባላል። ገብታችሁ ዳውንሎድ አድርጋችሁ ፋይናንሻል አድቫይዘር አፕሊኬሽን ነው። እሱን ተጠቀሙ። ሌሎችም ሲስተሞች እንሰራለን። ድርጅቶች የአርፒ ሲስተሞችን እነዚህን የመሳሰሉ እንሰራለን። የቅልቦች ጋር ደግሞ አብረን በመስራታችን በጣም ደስ ብሎናል። እናመሰግናለን። ምናልባት በዚህ እነሱ ባነሱት ላይ ለመጨመር ቅድምም ከመጽሐፍ ከማንበብ ይልቅ በዚህ በመናገር ነው የሚቀለው እና ሁለት ዘርፎች ያነሳናቸው ሽልማቶች ውስጥ አንደኛው ዘርፍ 180 ግራም ወርቅ ተሸላሚ ናቸው። ወርቁ በቅልቦች ሎጎ ከሀገር ውጭ ወስደን በእኛ ሎጎ አሰርተን ይዘን የመጣን ሲሆን እዛ ጋር እንደምታዩት አንደኛ የሚወጣው 100 ግራም ወርቅ በቅልቦች ሎጎ የ2018 የማህበራዊ ሚዲያ በጎ ተጽዕኖ መፍጠር በተለያየ ዘርፍ ሊሆን ይችላል። በእኛ ጋር የምናደርገው በጎ ተጽዕኖ ፈጣሪዎችን ነው የሚሸልመው። አንደኛ የሚወጣው 100 ግራም ወርቅ ተሸላሚ ሲሆን ሁለተኛ የሚወጣው በቅልቦች ሎጎ የተሰራ የ50 ግራም ወርቅ ነው። ሶስተኛ የሚወጣው በቅልቦች ሎጎ የተሰራ 30 ግራም ወርቅ ነው። ይሄ የመጀመሪያው ዘርፍ ሲሆን የሁለተኛው ዘርፍ አንደኛ የሚወጣው ምናልባት እዛ ውስጥ እጅግ በጣም ብዙ ምሁራኖች ፕሮፌሰሮች አሉበት፣ የካፕቴኖች አሉበት፣ የሀገር ባለውለታ ማህበራዊ ሚዲያው የቅልቦች ትልቁ ዓላማ ማህበራዊ ሚዲያው በምሁራን ወይንም ዘርፉን በሚመጥኑ መልኩ መመራት አለበት በሚል ዓላማ ይዘን ነው የተንቀሳቀስን ያለ ነው። ስለዚህ እነዚህ ምሁራኖች እነዚህ በተለያዩ ዘርፎች የትራፊክ ህጎችን የሚያስተምሩ የሶሻል ሚዲያ ኢንፍሉዌንሰሮችን አስገብተናል። የተለያዩ ዘርፎችን እዛ ውስጥ አስገብተናል። ስለዚህ በዛ ውስጥ አንድ እነዚህን ሰዎች ፕሮሞት የማድረግ ነው። ሁለተኛ ደግሞ መዘነን ህዝብም ሲመርጣቸው አንደኛ ለሚወጣው 50 ግራም ወርቅ በቅልቦች ሎጎ የተሰራ፣ ሁለተኛ የወጣው 30፣ ሶስተኛ የሚወጣው 20 ግራም ወርቅ ነው። ወርቁም ተሰርቶ እዛ ጋር የምታዩት ነው ማለት ነው። በዚህ ምናልባት በተለያዩ ሚዲያዎች ላይ ሰምታችሁት ከሆነ ቅልቦች 100 ግራም ወርቅ ሊሸልም ነው የሚል ነበር። በዛን ሰዓት እኛ የ100 ግራም ወርቅ ለመሸለም አቅደን የተለያዩ እንዴት እናድርግ በሚል በምናስብበት ነበር አዳራሽ.com ይህንን ሀሳብ በመግዛት በማህበራዊ ሚዲያ ሀገርና ትውልድን የሚቀርጽ የራሴን ሚና መጫወት አለብኝ፣ በዚህ ላይ የራሴን አሻራ ማስቀመጥ አለብኝ በሚል 180 ግራም ወርቁን አዳራሽ.com የገዛለን ማለት ነው። ስለዚህ ለነዚህም ምስጋና አለን፣ በጣም ነው የምናመሰግነው። ሌላው በዚህ እነዚህን ልጆች የማበረታታት ስራ በመስራት ላይ አዲካ ያሉኝን ነገሮች ልትጠቀሙበት ትችላላችሁ፣ እነዚህ ልጆች ማበረታታት የምትችሉበት ሁኔታ መፍጠር ትችላላችሁ የሚል በሳንቲም ፔይ በኩል እነሱንም ማግኘታቸው ቃል የገቡልን የፕሮግራሙም ዕለት ከፕሮግራሙ በፊትም የተለያዩ ዝግጅቶችን የምታዘጋጁ ከሆነ ለእነዚህ ልጆች አሉኝ የምትሏቸውን ዘመናዊ መኪናዎች መጠቀም ትችላላችሁ የሚል ነገር ነው ያነሱት። ሌላው ኢሳያስ አድቨርታይዚንግ እነዚህ ልጆች በደንብ አሁን መታወቅ አለባቸው። ያሉኝን ከተማ ውስጥ ያሉ ስክሪን ላይ እነዚህ ልጆች መጠቀምና ማበረታታት የምችሉበትን በጎነት ወደፊት መጥቶ መታየት አለበት የሚል እሳቤ ይዞ የመጣበትን ኢሳያስ አድቨርታይዚንግ ይሄን ነገር አድርጎልናል።
ስለዚህ የፕሮግራማችን ይዘት እንግዲህ ከ4 እስከ 20ኛ የሚወጡትንም ለምንድን ነው እነዛኞቹ ላይ ያተኮራችሁ የሚል ነገር የሚነሳ ከተነሳ እነዚህ ውስጥ እኛ ለትውልድ ለሀገር ለህዝብ የሚጠቅም ሐሳብ አላቸው ብለን ነው እዚህ ያካተተው። እነዚህን ማበረታታት ህዝብ እንዲያውቃቸው ማድረግ እውቅና መስጠት ስለምንፈልግ ነው እስከ 20 ድረስ መሄድ ይፈልጋል። ስለዚህ ይሄን ይመስላል። ጥያቄ ካለ ጥያቄዎችን መቀበል። እሺ በጣም ጥሩ። ወደ ጥያቄና መልስ ነው የምንሄደው በቀጥታ የተወሰነ ነገር ለማለት ያክል እንግዲህ ተስፍሽም ቀደም እንዳነሳው የወርቁ ሽልማት ከ100 ወደ 280 ግራም አድጓል። በአጠቃላይ የ15 ሚሊዮን ብር ወጥቶበታል። የ10 ሚሊዮን ጭማሪ ኦሪጂናል ፕላናችን አውጥተናል ማለት ነው። ኦሪጂናል ፕላኑ 5 ሚሊዮን ነበር፣ አሁን ወደ 15 ሚሊዮን አድጓል። በሁለተኛ ደረጃ ደግሞ በጣም ልታሰምሩበት የሚገባው ፖይንት እዚህ ላይ የሚሸለሙት በማህበራዊ ሚዲያ በጎ ተጽዕኖ የፈጠሩ ልጆች ናቸው። ተሳዳቢን አንሸልምም፣ መጥፎ ተጽዕኖ የፈጠሩ ሰዎችን አንሸልምም። የሚሸለመው ፖዚቲቭ ኢምፓክት ያደረጉት ብቻ ናቸው። ከዛ በተጨማሪ ሽልማቱ ተዘጋጅቷል፣ የምትመለከቱት ነው። ከዚህ በኋላ ስፖንሰር ፈልገ ምናምን አይደለም የሚዘጋጀው፣ ኦልሬዲ በተዘጋጀ ሽልማት ነው ሽልማቱ የሚሰጠው። ሽልማቱ እዛ ላይ ትመለከቱታላችሁ። ይሄኛው ደግሞ በኢትዮጵያ ታሪክ ላይ በማህበራዊ ሚዲያ ትልቁን ሽልማት ነው የሚሰጠው። 15 ሚሊዮን ብር ከዚህ ቀደም ማንም የሸለመ የለም። ስለዚህ ትልቁን ሽልማት ሪከርድ ብሬኪንግ በሆነ ለፖዚቲቭ ኢምፓክት ላላቸው ልጆች የሚሸልምበት መሆኑ ይህንን ሽልማት ለየት ያደርጋል። አሁን ሶስቱም እዚህ ተገኝተዋል። የቀልቦች አለ የፕሮግራሙ ዋና ባለቤትና ኦነር፣ እንደዚሁም ደግሞ ሳንቲፔ በጣም በብዙ አጋር የሆነ በፊንቴክ ላይ በጣም ትልልቅ ስራዎችን እየሰራ ያለ፣ እንደዚሁም ደግሞ አዳራሽ.com ላይ የላይቭ ስትሪሚንግ ስራዎችን የሚሰራ፣ ሰበዝ ቴክኖሎጂ ደግሞ በቮቲንግ አፕ በመስራት የተለያዩ አፖችን በመስራት የሚታወቅ ካምፓኒ ነው። ለሶስቱ ያላችሁን ጥያቄዎች ማቅረብ ትችላላችሁ። ወደዛ እንላለን። አመሰግናለሁ። ትንሽ ተባራለሁ ከሳሽ ወጣስ የምርጫው ሂደት ምን ይመስላል የሚለው ነገር እነዚህ አሁን እስካሁን ሲሸለሙ የነበሩት ሰዎች ናቸው ለአመታዊ ሽልማት የሚመጡትና ሽልማቱ ሲደረግ ምናልባት ከህብረተሰቡ የሚመጡ ድምጾች አሉ። ከዛ በኋላ ደግሞ እነማን ናቸው ድምጽ የሚሰጡት ነው? ሙሉ በሙሉ ከህብረተሰቡ የሚመጣ ድምጽ የሚለው ነገር ነው። መቼና የት ነው የሚካሄደው? አመሰግናለሁ። መናፍሳ እባላለሁ። ቅልቦቹን እጅግ በጣም ነው የማመሰግነው። በግሌ በጣም አመሰግናለሁ። ምክንያቱም በቲክቶክ ላይ እጅግ በጣም ብዙ ስራዎችን ሲሰራ ተመልክቻለሁ። በተለይ አረብ ሀገር ያሉ እህቶቻችን በተለያየ ምክንያት በተለያዩ ወንዶች ገንዘቦቻቸው ሲበሉ፣ ህይወታቸው ሲጠፋ፣ ስማቸው ሲጠፋ ቅልቦች ጥግ ድረስ ሄዶ እንደራሴ ብሎ ብዙ ነገሮችን ፍትህ ሲያስገኝ ስላየሁኝ ቅልቦችን ተስፍሽን እጅግ በጣም አመሰግናለሁ። እንዲሁም ደግሞ ሀገር ውስጥም በቤተልሔም ለገሰ አነሳሽነት ሁላችንም ተሰብስበን አፋር ድረስ በመሄድ ትልቅ ስራ የሰራ ድርጅት ነው እና በዚህ አጋጣሚ ምስጋናን አቀርባለሁ። ሁሉና ጤና ይስጥልን። በርታ በርቱ። በዛሬው ላይ የቲክቶክ ክሬቲቭ አዋርድ እየተካሄደ ነው። ቀደም መግለጫ ሲሰጥ ነበርና ከሱ ጋር የእናንተ ድርጅት ያለው ግንኙነት ምንድን ነው? አብራችሁ የመስራትስ ነገር አለ ወይ? ወይም ደግሞ የሚያጋጫችሁስ ነገር አለ ወይ? ሁለታችሁም አንድ አይነት ስራ ነው እየሰራችሁ ያላችሁት እና የሚለያችሁ ነገር እስቲ እናንተ የምትገልጽልን ነገር አለ ወይ የሚል ሀሳብ ነው ያለኝ። ከዛ በተረፈ ግን እጅግ በጣም ትልቅ ስራ እየተሰራ ነው። ማህበራዊ ሚዲያም ለበጎ የሚጠቀሙ ሰዎችን የማበረታታት የማመስገኑ ትልቅ ስራ እየተሰራ ስለሆነ እጅግ በጣም እናመሰግናለን። በተቃራኒውም ደግሞ ማህበራዊ ሚዲያ እየተጠቀሙ እጅግ በጣም መጥፎ ነገር እየሰሩበት ያሉ በተለይ በቀደም የተመለከትነው ላይቭ ላይ የገዛ ወንድማችንን ልጃችንን በገዛ ወንድሞቹ በገዛ ቋንቋውን በሚናገሩ በራሳቸው ሰው ያንን የመሰለ ነገር መፈጸሙ እዚህ አሁን ያለንበት ላይ በመድረሳችን እጅግ በጣም ያሳዝናል።
መስራት ይጠበቅብናል። እጅግ በጣም ብዙ ስራ ይጠበቅበታል። ቅልቦች በርቱልን። አመሰግናለሁ። አመሰግናለሁ። አለምነሽ ኩምሳ እባላለሁ ከአዋሽ ሬዲዮ ዳይናሚክ ኢንተርቴንመንት እንዲሁም ደግሞ አለም ኩምሳ ኒውስ የቲክቶክ ፔጅ ነው የመጣሁት። የመጀመሪያው የሚሆነው የፋይናንስ የበጀት ምንጭ ቀደም ሲል ተስፍሽ ለመግለጽ ሞክሯል፣ ግን በደንብ ቢብራራልን። ይህ እንግዲህ በርካታ በጣም ብዙ ገንዘብ ነው። ለዚህ ሽልማት ዝግጅት የወጣው በጀት ያው ቀደም ሲል እንደተገለጸው ሌላ አብሯቸው የሚሰራ ጋር ድርጅት አለ። ሌላው የተጽዕኖ ፈጣሪዎች መመዘኛ መስፈርቶች ምንድን ናቸው? እንዲሁም ደግሞ የይዘት ፈጠራ ተሸላሚዎች የሚመርጡት በተከታታይ በብዛት እይታ ነው ወይስ ደግሞ ያው ማህበረሰባዊ ፋይዳ ባላቸው በጎ ይዘቶች ላይ ነው? እንዲሁም ደግሞ ይሄ ነገር ዘላቂነት አለው ወይ? ሽልማቱ የአንድ ጊዜ ነው ወይስ በየዓመቱ የሚዘልቅ ነው የሚለው ለመመልሱልኝ ነው። አመሰግናለሁ። ትዕግስት ከብስራት የጠየቀችን ውስጥ አንዱ ውድድሩ መቼ ይካሄዳል፣ ቦታው ሴት ነው የሚል ነገር ነው የተነሳው። እኛ አሁን ለአጋጣሚ እንግዲህ አስቀድመን ስኬጁል አድርገን ይዘን የተነሳ ነው መስከረም 12 ከሶስት እዚህም ወይ አድዋ 00 ወይ ሌላ እንግዲህ ትልልቅ ከሚባሉ ሶስት አዳራሽ ያላቸው ተቋማት ጋር እየተነጋገርን ነው። የተሻለው ጋር ይሄንን ድርጅት እናዘጋጃለን። መቼ የሚለው የተመለሰ ነው። የት የሚለው በዚህ ይሆናል። መና እንግዲህ ከምስጋናችን ነው ያነሳችው። እኛ በዚህ በማህበራዊ ሚዲያው ማንም ምንም ቢሰራ ማህበራዊ ሚዲያው አስቀድሞ የዛሬ 7 ዓመት ቅልቦች ዋናው ዓላማው ኢቨን የሚሰራቸው ተቋሞች ብዙዎቻችሁ ታውቃላችሁ። የተለያዩ ስልጠናዎችን ስናዘጋጅ የመጣችሁ ትኖራላችሁ። አብዛኛዎቻችሁንም ስለማውቃችሁ ከአዲስ አበባ ዩኒቨርሲቲ እና ከአዲስ አበባ ከተማ መስተዳደር ከሰላም ሚኒስቴር ጋር ሌሎች ሚኒስቴር መስሪያ ቤቶች ጋር በመሆን ለ26 ጊዜ የማህበራዊ ሚዲያ አጠቃቀሞችን እና የማህበራዊ ሚዲያ በረከቱና ተግዳሮቱ ርዕሱ ራሱ ኦፍኮርስ ድግግሞሽ የሰዎች ሊኖር ይችላል። ከ2500 ሰዎች በላይ በዚህ ጉዳይ ላይ መጥተው የማህበራዊ ሚዲያ አጠቃቀም በሀገራችን ደግሞ በረከቱ ምንድነው ተግዳሮቱስ ምንድነው የሚል ስልጠናዎችን ስንሰጥ እንደነበረ የምታስታውሱት ነው። ስለዚህ የቅልቦች ትልቁ ዓላማ የማህበራዊ ሚዲያው ለሀገርና ለሰላም ግንባታ እንዲውል የሚሰራ ማንኛውም ተቋም አይነት አብረን እንስራ የሚሉ ከሆነ አብረን የመስራት ፍላጎቱ ዝግጁ ነን። የሚሰራ ተቋም እናበረታታለን። ግን በዚህ ላይ ባህል እሴቶቻችን ሀገር ግንባታ የሚያፈርስ አይነት ነገር እንዳይሆን ጥንቃቄ እንዲደረግም እኛም ለማድረግም ትኩረት አድርገን የምንሰራበት ይሄንን ይመስላል። ሌላው ከተነሳው ውስጥ ምናልባት መና ካነሳችሁ ውስጥ የመጀመሪያውን ያው በተወሰነም ታውቁታላችሁ አብዛኞቻችሁ የነበሩ የተለያዩ ኢቨንት የሚያዘጋጁት መጀመሪያ ከኛ ጋር በአብረን ምንሰራ የነበረ የተወሰኑ ግሩፖች ወጥተው ባለሀብት ይዘው የሰሩበት ነው። ነገር ማለት የመጀመሪያው ዓመት ዳኝነቱን የተመረጡት ዳኝነቱን የሰጠነው እኛ ግሩፖች ነው። ስለዚህ አሁንም ማንም የትኛውም ተቋም ከመጣ ዳኝን የመተጋገዙና አብሮ የመስራት ምንም አይነት ችግር የለብንም። ቅልቦች ኢቭን መተዳደሪያ ደንባችን ላይ ለራሱ የዛሬ 7 ዓመት ስንቋቋም ማህበራዊ ሚዲያው ለሀገር ለሰላም ግንባታና ባህልና እሴቶቻችንን ማጎልበቻ እናድርገው በሚል ትኩረት አድርገን ስንሰራ የነበረበት ነው እና ያለው ይሄ ነው። አለምነሽ ምናልባት ካልተሳትኩኝ አጋር ድርጅቶች እነማን ናቸው የሚል እንግዲህ ቅድም እንዳነሳናቸው ነው። አዳራሽ.ኮም ትልቁ ሚና እንትን ያደረገው ነው። ሌሎችም እንግዲህ በዚህ ውስጥ ተጠቃለው የሚሰጥበት ነው። መመዘኛው ምንድነው? በደንብም እንግዲህ የእስካሁን የየወሩ ስትመርጡ የነበረው እንዴት ነው የሚል ነው። በየወሩ ማህበራዊ ሚዲያ ላይ እኛ ካለፉት 6 ዓመታት ጀምሮ አይናችንን ከማህበራዊ ሚዲያ ላይ አነሳ። እንግዲህ መናቀደም ስታነሳ የነበረውን የአረብ ሀገሮችን ብቻ ስታነሳ የነበረበት ሁኔታ ነበር። አታስታውሱም? ዩቲዩበሮች
እዚህ መገናኛ የነበሩት የተለያዩ ቦታዎች ላይ አባት ልጁን ደፈረ፣ እንደዚህ ሰራተኛዋ እንደዚህ ያደረገች የተለያየ የሚባሉ እነዚህ ባህልና ሴት ሚስቴን ጠብቅልኝ፣ ባህሌን አደራ ሰልልልኝ ብለዋል የሚባሉ ለዩቲዩብ እይታ ብለው ሲሰሩ የነበሩት እነዚህ ባህልና ሴቶቻችንን ይጎዳሉ ብለን ከሚመለከተው አካልም ጋር በስፋት ስንሰራ የነበረበት ሁኔታ ነበር። ስለዚህ አሁን ደግሞ እነዚህ በጎ የሚሰሩትን መሸለም ማበረታታትና እውቅና መስጠት አለብን የሚል አብዛኛውን አሁን በየወሩ ቅድም እንግዲህ ወይም ዌብሳይታችን ላይ በገቡ ታያቸዋላችሁ። ፎሎወር ለምሳሌ ረዳት ፕሮፌሰር ሀብታሙ አለሙ ግቡና ይወት እዛ እንትን ላይ ኢኮኖሚክስ ነው የሚተነትነው ዴይሊ ግሩሜክስ የኢኮኖሚክስ ላይ የሚሰሩ ብዙ ምሁራኖችን አስገብተናቸዋል። ለሀገር ይጠቅማል። ፎሎወራቸውን ብታዩ የረዳት ፕሮፌሰር ሀብታሙ የዛሬ 2 ሳምንት 26,000 ነበር። እኛ እዚህኛው ዌብሳይት ላይ አድርገን እሱ ምን የምንችሉኛል ብሎ መስራት ከጀመረ በኋላ አሁን 44,000 አካባቢ ደርሷል መሰለኝ። እና እነዚህን ሰዎች ወደፊት እያመጣን ፎሎወራቸውን ማብዛት ያላቸውን እውቀት ደግሞ ለሀገር እንዲያበረክቱ ማድረግ ነው። በፋሽን ዲዛይኒንግ አይቷቸው ከሆነ ህጻናቶች የተለያየ እንትን እያደረጉ ነው። እነዚህን ልጆች እናበረታታ የፋሽን ኢንዱስትሪውን የማሳደግ ስራዎችን ይሰራል። በትውልድ ላይ ስራ ፈጠራ አሁን ለምሳሌ ስራ የለም ብለን ብዙ እናማረራለን። ኦፍኮርስ በሀገራችን ላይ የስራ እድል ችግር እጥረቶች አሉ። ግን ማስተርሱን ዲግሪውን ቁጭ አድርጎ ዶሮ እርባታ የሚሰሩ የበሬ ማደለብ የሚሰሩ እነዚህ ሰዎች ለኛ አርአያዎች ናቸው። ሌሎች ምሳሌ ሊሆኑ ይችላሉ። አስገብተናቸዋል እዚህ ውስጥ እንወቃቸው። እንዴት ነው ምናልባት አንዳንዴ ዶሮ ማርባት የምትፈልጉ ፍላጎቱ ያለው ግን የሆነ እውቀቱ የሌለው እዛ ጋር ሂዶ ያ ሰው ዶሮ እንዴት እንደሚያረባ በሬ እንዴት እንደሚያደልብ በግልጽ የሚያስተምሩንን አመተን እውቅና እንስጣቸው እና አበረታታቸው። እኛም በዛ ስራ የለም ብለን ከምናማር በእንደዚህ አይነት ነገሮች እንስራ የሚል ነው። እነዚህ ትልልቅ ተከታይ የሌላቸው ሁሉ ህዝብ እንዲያውቃቸው እያበረታታ ለዚህም ነው እነሱን እስከ 20 ድረስ ለመሄድ የፈለግነው። አመተን መድረክ ላይ እዚህ ጋር ብንመጣ ሁላቸውንም አሁን ስም የጠራናቸውን እናንተም እየገባችሁ ብታዩ ይነው ገብታችሁ በእንትን ታደርጋላችሁ፣ ታያቸዋላችሁ፣ እነሱ የሚያስተላልፉትን መረጃዎችንም ታገኛላችሁ የሚል ነው። እንግዲህ የተወሰነውን የመለስኩ ይመስለኛል። የቀረ ካለ ኢኮኖሚስት ሀገር ኢምፓክት ያላቸው ኮንተንት ክሬት የሚያደርጉ ሰዎች ምንም እንኳን ፎሎወራቸው ቢያንስ ሀገራዊ ፋይዳው ትልቅ ከመሆኑ እናሳትፋለን ብላቸዋል። እንደገና ደግሞ እዚህ ጋር የምናያቸው ቅልቦች ከዛሬ በወሩ መጨረሻ እየሸለመ ቆይቶ አምጥቶ ምናልባት ምንድነው የሚሰራው ምንድነው መመዘኛ ሲባል የወሩ እየሸለመ የመጣቸው አሉ። በአመቱ መጨረሻ ላይ ከዛ ውስጥ የምንጠብቃቸው ሰዎች አሉ። ስፔሲፊክ ዘርፍ አለው ወይስ ጨፍልቆ አንድ ላይ በቮትና ዳኞች በሚያደርጉት ኮምቢኔሽን ሰብሚሽን ውጤት ነው የሚሸለመው? ያ ደግሞ ከሆነ የምንለውን ነገር የበለጠ አያቀጭቸውም። ለምሳሌ አንድ ስለ ሀገር ኢኮኖሚክስ የሚተነትን ሰው ምን ያክል ሰው ያውቃል? ኤጁኬሽናል ኮንተንት ያላቸው ሰዎች ምን ያህል፣ ኢንተርቴንመንት ላይ ምን ያህል፣ ቻሪቲ ላይ ምን ያህል። በተፈጥሮ የመታየት ኢንተርቴንመንት እና ቻሪቲ የመታየት ነገር ነው። ከዚህ ፐርስፔክቲቭ እነዛን ሰዎች የጁስ ማግባቱ ማስገባቱ አስገባን ከማለት ውጭ በውጤት ደረጃ የሚገለጥ ነገር ይኖራል እነሱ ጋር ወይስ ደግሞ ቫልዩ አሰጣጡ ማተር ያደርጋል ዘርፎች የሚለዩ የሚል ነገር አንድ ላይ ጠፉ። ያኛው ዋናውን ነገር የትኛውን ጨፍልቀን ካወዳደር ግልጽና ግልጽ ነገር ቲፎዞ ያላቸው ትልቅ ተከታይ ያላቸው የማሸነፍ ቴንደንሳቸው በውድድር ታሪክ ውስጥ በደንብ ሰፊ ሰሩ በአንተም ሰርቻለሁ በቲክቶክ አዋርድም ሰራው ዲዛይን ነገሮች አሉ። እንደ መጀመሪያ ምን ያህል ጥንቃቄ ተደርጓል ከሲስተም ፐርስፔክቲቭ። ሌላው ደግሞ የኢንፍሉዌንሰሮች ኃላፊነት ምንድን ነው? ኃላፊነትና አሁን ስንመጣ ኤሪዝ ኢንፍሉዌንሰሩ ነው ወይም ደግሞ ለኮንተንት ክሬተር ነው። ግን 5 ወይ 10 አይወጡ ኮንተንት ክሬተር እዚህ ውስጥ ያሉት ዋይ እነሱም ይሄንን ኃላፊነት እንዳለባቸው ተነግሯቸው ቢመጡ በዚህ አይነት ፕሬስ ሪሊዚንጎቹ ሰምተው በደንብ እንዲዘጋጁ ማድረግ ቢቻል ብዬ አስባለሁ። ምክንያቱም አሁን ብዙ ቦታ ላይ የኢንፍሉዌንሰሩ ጉዳይ ኢንፍሉዌንሰሩ አይገኝም። አዌርነስ የመፍጠር ነገር ተሰርቷል። ምክንያቱም አንተንም ስለሚያታግል አጋር ድርጅቶችም ጠብቀው የመጡት ነገር ስላለ ኢንፍሉዌንሰሮች ይህን ነገር ምርጫውም ላይ ቮቲንጉም ላይ ባይነስ ከሳ ስለ ቅልቦች በደንብ ማሳየት የሚችል ነገር እንዲሰራ ያግዛል። ከዛ በተጨማሪ ፓርትነር አጋር ሜይንስትሪም ካምፓኒዎች ድርጅቶች ቲቪዎች አሉ እና ተገኘ ፕሮግራም ክፍለ ሀገር ደግሞ ብዙ ጊዜ አዲስ አበባ ላይ ተጀምሮ አዲስ አበባ ላይ ያካል ኮንተንት ክሬተር ደግሞ ናቶ ክፍለ ሀገር ላይ ብዙ ኮንተንት ገራሚ 2 ሚሊዮን 3 ሚሊዮን ያላቸው የሚገርም ኮንተንት የሚሰሩ ሰዎች አሉ።
እነሱን ታሳቢ ያለው በሌሎች ውድድር በዚህ ላይ እነሱን ምን ያህል ታሳቢ አድርጓል። በቀጣይም እንዲፈሩ በዚህ እንኳን ባይሳተፉ የማየት አክሰስ እንዲኖራቸው የቴሌቪዥን አጋር ተቋማቶች አብሮ ለመስራት የቀረቡ አሉ። ላልሰማው ምናልባት ሌት ስለመጣው ይህንንም አያይዘን ልትመልስልኝ ነው። በተረፈ ግን እያደረግ ስላለው ነገር በጣም ቆንጆ ነው። በዛውም ደግሞ እንደ ቅልቦች ደግሞ የቤት ስራ ሰጥቼ ማለት ነው ፈልገው ብዙ ጊዜ ወይ ቅድም ተነስተዋል ወንጀል የተፈጸመባቸው ወርብር የተበሉና ያደርጋል ሚዲያ ላይ ሚዲያን የሚበክሉ በጣም ማይጠቅም የተፈቀደ እስኪመስል ድረስ እኔ ራሱ አንዳንዴ ጓጓል እንዲህ መታየት ከተቻለ እስክትል ድረስ ከዛ መመለስ እንደምንችል በጣም ሄት የሆነ ነገር እርቃን ሆነ ከባህል ከካልቸር ከኖርም ከወጣ ነገር የሚያደርጉ በጣም በተደራጀ መንግስትም ዶርጉላ ያላያቸው አሉና ቅልቦች ናት። እንደውም ገንዘብ ሊሰረቅ ይችላል። ባህል ከሚሰረቅ ኢቲክስ ከሚሰረቅ ዲሲፕሊን እርቃን ተወጥቶ የሚወራበት ላይቭ ስትሪም ፕሮግራምን እንደ ቅልቦች ሚዲያ ላይ ተኮሮ እንደመስራቱ መጠን ለምን ይሄን ማየት አልተቻለም? ለምን ሳይሰራም በቀጣይ ሲያሰበው ነገር አለ ወይ? በደንብ የምታደርገውን በግልም እንደ ድርጅትም በደንብ ስለማቀም አብሬም ስላለው ነገር ግን እዚህ ነገር ላይ የተዘነጋ የተተወ ነገር አለና ልብስ አለባበስ እየታሰረ እርቃን ደግሞ ዝም የተባለበት ሁኔታ አለ። እርቃን ብቻ አይደለም ማስክ አድርገው ሊትራሊ ሴቶችን እያስገቡ ፌም የሆነ ከነስም መጥራት በጥራት ብቻ በጠራ ደስ የሚል ግለሰቦች አሉ። ሴቶች እየገቡ ወንዶች እየገቡ ፒክቸር ይሸጣለው 20000 ዋን ፒክቸር 20000 እርቃን ከሆነ እስከ 50 ሺህ እስከ 100 ሺህ ይሸጣለው እየተባለ የሁላችንም አንተም በእርግጠኝነት የመረጃ ደርሷል። ላይቭ ነው የሪከርድ አድርጌ ያስቀመጥኩታል። እዚህ ላይ ምን ይሰራል? ትውልዱ ካለ ቆዲ እንደገና የሆነ የማዳፈን ነገር ነው የሚሰራው ወይስ ከመሰረቱ አሁን መፍጨት እየቻለ ነገሩ ከተባዛው ወዲህ ቫይረስ ሆነ በኋላ መከላከል እንደገና ብንመጣ የእናንተንም ኢነርጂ ነው ድሬን የሚያደርገው። ስለዚህ ከመሰረቱ ከስሩ ቢሰራበት ብያሰብ ወንጀል ለኔ ነው ኖርማል፣ ብር ማክበበር ኖርማል። ስለዚህ አንድ ሰው 4000 5000 ሰው በላይቭ ስትሪም ላይ ብርግና እያወራ እስቲ ግለጪ ተነሽ እስቲ ዙሪ ዲሽ እንደዚህ አልጋው ይከላኝ እየተባለ በደንብ እየታየ ባለበት ሰዓት ይሄን ነገር ከምንጩ ማድረግ የሚቻልበት አሰራርስ ለምንድን ነው የሚለው አላይ ብዙ ጊዜ ሲያዙ እንደዚህ አይነት ሰዎች አላይ። ስለዚህ እዛስ ላይ ቅልቦች በቀጣይ ምን ያስባሉ? ተረፈ ስለምታደርገው አጠቃላይ ሁለተኛ እንቅስቃሴ ክብርታል። በጣም አመሰግናለሁ ቤኪ። ከመጀመሪያ ጀምሮ አብሮ ሲሰራ የነበረ ባልደረባው ነው። ጥያቄዎችን በደንብ ስለሚያውቀው ነው ዲቴይል አላማውም መጥለለብም ስንሰራ አብሮ ሲሰራ ሲያግዘኝ የነበረው ልማችን ነው። ካነሳቸው ተወዳዳሪ በመመዘኛ ሁኔታ ውስጥ ሁለት ዘርፎች አሉ የሚል ነገር አንስተናል። አንድ ላይ የሚጨፈለቅ አይደለም። እነዚህ 13 እና 14 የሚጠጉ በየወሩ ሲያሸንፉ የነበሩት በህዝብ ምርጫ እንግዲህ በየወሩ ሲሰሩ የነበሩትን ስራዎቻቸውን ቀርቦ ህዝብ 50% ሲሰጥ የነበረ ዳኞች የነበራችሁም ያው ስም አልጠቅስም እዚህ ውስጥ የነበራችሁ ከሌ ለከሌ በዚህ ወር የተሻለ ነበረ እያሉ ድምፅ ሲሰጡ የነበሩ ዳኞችም አሉ። እስከ 50 የሚጠጉ የነበረበት ሁኔታ ነው ያለው። አሁን ግን እነዛኞች 50 የሚለው እንዳይበዛ 10 ዳኞች ይኖራሉ በተለያዩ ዘርፎች ውስጥ። ይህ በማህበራዊ ይዘት ፈጠራው ላይ ለሀገር ምን አስተዋጽኦ አድርጓል፣ ባህልና ሴትን በመጠበቅ ምን አስተዋጽኦ አድርጓል የራሱ መመዘኛዎች ያሉበት መመዘኛ ስላለ በዛ መመዘኛ ይዳኛሉ ዳኞቹ። 10 ዳኞች ውጤት ይሰጣሉ። ምናልባት ላይ ያሉት በራሳቸው ተጽዕኖ ፈጣሪዎችም ስለሆኑ 50% ነው። ስለዚህ ቲፎዞ ስላለው ባንዴ በቲፎዞ መጥቶ በየኛ ያህል ስላገኘ የሚል ነገር አይኖረውም ማለት ነው። ምክንያቱም በህዝብ ድምፅና በ50 ሆኖ ስለመጡ ስለዚህ በእነዚህ ላይ 50% ምንድነው አንደኛ የመጣው ሙሉ 50% እንኳን ቢያገኝ በዳኛ ደግሞ በሚታዩ ይሄ ዳኝነቱን ደግሞ በግልጽ ለምሳሌ 5 ከ5 የሚሰጠው ከሆነ መመዘኛ ውስጥ 4 ቢሰጠው 4 የሰጠበት ምክንያት አንዱን የቀነስኩበት በዚህ ምክንያት ነው የሚል ምክንያት ነው ያቀርባል። ስለዚህ አሳማኝ የሆነ ነገር ስለሆነ በግልጽ የሚታይ ነገር ነው። በሁለተኛው ዘርፍ ላይ የ100 ግራም ወርቅ ተሸላሚዎቹ እነዚህ 180 ግራም ወርቁን የሚወስዱ ናቸው። በሁለተኛው ዘርፍ ላይ ያሉት 100 ግራም ወርቁን ተሸላሚዎች እኛንን ለሀገር፣ ለህዝብ፣ ለትውልድ የሚጠቅም ሀሳብ አላቸው የተለያዩ ኢንፎርማቲቭ ኮንተንት የሚያቀርቡትንም ጭምር አካተናቸዋል። ሌሎች ምሁራኖችንም እዛ ውስጥ አካተናል። እዛም ላይ እንግዲህ 70-30 የሚሆን ድምፅ ይኖራቸዋል ማለት ነው።
ምክንያቱም ተመርጠው የተሻሉ በሀገር ሰላም ግንባታ ላይ የሚሰሩ መረጃን የሚያቀርቡ እውቀትን ትውልድን የሚቀርጹ ናቸው ብለን ነው ያቀረብናቸው። ስለዚህ በዚህኛውም ላይ ዳኞቹም ተመሳሳይ ውጤት ነው የሚያቀርቡት እንጂ አንድ ላይ የተጨፈለቀ ኦፍ ኮርስ ይሄ በካታጎሪ የተደረገ ሁለት ቦታ ስላለ እታች እነዚህ ምሁራኖችን እና በእውቀት የሚሰሩ የሚል ወይንም ሀገር ተስፋ የምታደርግባቸው የሚለውን የወሰድናቸውን እነሱም በአንድ ላይ ነው የምናየው። ለዛም ነው እስከ 20 ድረስ እንሄዳለን ያለው ከ1 እስከ 20 የሚወጡት። ሌላው የይዘት ፈጣሪዎች ኃላፊነት ምንድን ነው? ከአምስቱ መመዘኛዎች ውስጥ አንዱ ይሄ ነው። አንድ ውጤት የምናደርገው በማህበራዊ ሚዲያ ለሀገር ለሰላም ግንባታ ለትውልድ መቅረጫ እንዲውል በምናደርገው ቦት ላይ ምንድን ነው ያደረገው አስተዋጽኦ። ስለዚህ 4 የመመዘኛ ነጥቦች የእሱ በሰራው ስራ ሲሆን አምስተኛዋ አንዷ ነጥብ ኦልሞስት ወደ 0.5 የምትሆነው በዚህ በቅን ልቦች አዋርድ ላይ ምን ሚና ተጫውቷል የሚለው መመዘኛ ይችላል። ለሁሉም ያውቃሉ። አሁን ተወዳዳሪዎች ምናልባት እነዚህ ፕሮሚሲንግ ሶሻል ሚዲያ ኢንፍሉዌንሰሮች ነው እንጂ 14ቱ የማህበራዊ ሚዲያ ላይ የኢዮብ አሸናፊ የነበሩት 280 ግራም ወርቅ ተሸላሚ እንደሆኑ ለዚህም እጩ ሆነው እንዳሉና የየራሳቸው ሚና እንዲወጡ ያውቃሉ። ስለዚህ መመዘኛ ውስጥ አንዱ በዚህ ነው ማለት ነው። ተደራሽነት ከክፍለ ሀገር እንግዲህ ቀደም እንዳነሳ ነው በፋሽን ዲዛይኒንግ የሚሰሩ የተለያየ ሀገር ነው ያሉት። አሁን ቅጠል እንትን አድርጋ ሽቶ ተቀባዋለች፣ ባህር ዳር ነው ያለችው። እሷ በነገው የፋሽን ኢንዱስትሪ ላይ ለሀገር ተስፋ ትሰጣለች የሚል አድርገን ያስገባል። ሌሎች ግብርና ላይ የሚሰሩ በሬ የሚያደልቡ ዶሮ የሚያረቡ የተለያየ ኢቭን አሁን ረዳት ፕሮፌሰር ሀብታሙ አለሙ የየት ዩኒቨርሲቲ ኤግዛክት እንትኑን ዘነጋሁት እንጂ ዩኒቨርሲቲ መምህር ነው እዚህ አዲስ አበባ ላይ እና የተለያየ ዓለም ላይ ያሉ ግን ሀሳባቸው በዚህ ውስጥ የተነጋናቸው ሊኖሩ ይችላሉ። የመጀመሪያም ስለሆነ ለሚመጣው ዓመት ግን በደንብ አሻሽለን የምንሄድበት ይሆናል። ስለዚህ ተደራሽነታችን በደንብ እያየን ነው ይሄን ያለ ነው። ግን ውድድሩ አዳራሽ.ኮም ይሄንን ወደ 10 ሚሊዮን ብር የሚያወጣ የወርቁን ግዢ የሚያደርግበት ከኛ ጋር ምንድነው ከሚጠቅማችሁ የሚል ነገር ተነሳ። ቀጥታ ስርጭቱን የቅን ልቦችን የሚያሰራጨው የፕሮግራሙን የሚያደርገው እነሱ ስለሆነ ስለዚህ በዛ በእነሱ ዌብሳይት ላይ ገብተው የሚያዩበትም ይሆናል። የቴሌቪዥን አስቀድመን አንድ የቴሌቪዥን ተቋም ጋር አግሪመንት ላይ ደርሰን የነበረ ቢሆንም አሁን የምንቀጥልበት ከአዳራሽ.ኮምን በማይጎዳ የምናደርገው ይሆናል ማለት ነው። የማህበራዊ ሚዲያ ብልሽነት እንግዲህ ሁላችሁም የምታውቁ ነው። እኛ በጣም ሙሉ ጊዜያችንን 6 ዓመቱን ሙሉ በዚህ ላይ ስሰራበት የነበረበት ስራ ነው። አሁን ይሄኛውም ትንሽ ቢዚ አድርጎን አይተናል ነው። አትሊስት እዚህ ኢትዮጵያ ውስጥ ሆኖ ወይም አዲስ አበባ ውስጥ ሆኖ አልባሌ ነገር የሚሰራ ብዙ ይኖራል የሚል እምነት የለንም። የኛም ስናደርግ የነበረው ምንድነው በተለይ ቤኪ እንደምታውቀው ከተለያዩ የጸጥታ ተቋማት ጋር በመሆን እኛ የዲጂታል ሚዲያው ላይ የሚነሱ ወይም የዲጂታል ሚዲያ እንደ ምንድነው ሰብአዊ የመጠበቁ ስራዎችን ነው የምንሰራው። ኃላፊነት አለብን። የምንሰራው ዲጂታል ሚዲያው ለሀገር ለሰላም ግንባታ ይዋል ብለን ከሰራ ላልባሌ ነገር ሊውል አይገባም የሚል ፕሮጀክታችንን አስቀድመን ለሁሉም ተቋማት አስገብተን ስንሰጥ ቢያንስ ጆሮ ሰጥተው ይሰሙናል። የነገሩንም ትኩረት አድርገው እርምጃዎችንም ሲወስዱ የነበሩ እንግዲህ በላይቭም ላይ ሲደረግ የነበረው ከዚህ በፊት የተለያዩ ነገሮች በህግ እንዲታዩ ያስደርገናል። አሁንም የምንችለውን ነገር እናደርጋለን። ያው መንግስትም የሚችለውን አይደለም እንኳን ድርጅት የምንችለውን እያደረግን ነው። አሁንም ደግሞ እናደርጋለን የሚል ነው። እንግዲህ ጥያቄዎች በፊት ላይ ተመለሰ ይመስለኛል። አዎ እዚህ ጋር ሶሪ ከማሰራጫ ፕላትፎርሞች አዳራሽ.ኮም ነው። ሶሻል ሚዲያ ፕላትፎርም ይችላል። ዩቲዩብ ላይ ነው ምን ላይ አዳራሽ.ኮም ራሱን የቻለ የላይቭ ስትሪሚንግ ዌብሳይት ያለው ሲሆን እዛ ዌብሳይት ላይ በመግባት በተለያዩ ኳሊቲዎች ማየት ይቻላል። ኤኒዌር
ሆኖ ማየት ይቻላል። ከየትም ቦታ ሆኖ ላይቭ ስትሪም ማድረግ ይቻላል። ያንን ከመጀመሪያ እስከ መጨረሻ ያለውን ኢንቱዊን ሶሉሽን እኛ ራሳችን ሙሉ ለሙሉ ይሰራል። ስለዚህ የቲቪ አለ፣ ግን ያው ኦንላይን ማንም ሰው ኢንተርኔት አክሰስ በሚያገኝበት ቦታ ሆኖ በስልክም በላፕቶፕም በቲቪም ምንም ነገር ላይ ማየት ይቻላል። ታብሌት ላይ እዚህ ታክሲ ውስጥም ሊሆን ይችላል፣ ቤትም ሲገባ ቪው ላይ ሁኔታ ሊሆን ይችላል። አዳራሽ.com ብቻ በመግባት ላይቭ ስትሪሙን መከታተል ይቻላል። ቴንክ ዩ ሶሪ። እኔ አላማ ምንድን ነው? አሁን ይሄንንስ ያህል ማህበረሰቡ ጋር ወይ ተደርጓል አዳራሽ.com እንዲታወቅ የተሰሩ ስራዎች አሉ ወይ? ስፈልግ ኢዚሊ የተለመደው ቲክቶክ፣ ዩቲዩብ ኦር ሰምዌር ነው ሄደው። ስለዚህ ከዚህ ፐርስፔክቲቭ ምን ያህል እሱ ተሰርቶበታል? ለምን ይሄ ፕሮግራም ኔክስት ይር ላይ ብዙ ተወዳዳሪዎች፣ ብዙ ቅልቦች፣ ብዙ ፖዚቲቭ ኢምፓክት ያላቸው ሰዎች እንዲመጡበት ማለት ነው። ይህን የሚያክል ትልቅ ግዙፍ ሽልማት ነው። ቅድም ሲነገርም ከተስፋዬ ጋር ትናንት ባውለስ ነው በጣም ትልቅ ሽልማት ይዞ የመጣ ነው። ኔክስት ላይ ለዚህ ኮንተንት ይሄን አይታ የምትጀምር ልፋት ሴት ፈልጋለሁ። ይሄንን ሽልማት አይታ ነገር ኮንተንት ወይ የሚጀምር አንድ ልጅ ወጣት ማለት ፈልጋለሁ። ከዚህ ፐርስፔክቲቭ ተደራሽነት ላይ ያልኩት ቅድም ያ ነው እና በደንብ ይታሰብና አዳራሽን አሁን ሰርችም እያደረኩ ነበር በሁሉ ፕላትፎርም ላይ ፕሮግራም እያየሁት ነበር እና እዛም ላይ ኮሽን ሰላምና በደንብ የመሰራት ነገር ስትራቴጂ ሜተዶች ተቀምጠዋል የሚለው ነው ይታሰብበት። ምናልባት ቤኪ በደንብ እንትን እንድትለው በእርግጥ አዳራሽ.com በቅርቡ በሰፊው እየሰራ ያለ ተቋም ነው። ከሰሞኑ የሚካሄዱ በሀገራችን ትልልቅ ኢቨንቶችን ቀጥሰት የሚያሰራጨው ተቋም ትልልቅ አሁን ምናልባት እዚህም ሆኖ ማስተዋወቁም አንዱ አካባቢ ስለሆነ ይሄ ምንድን ነው ስፖርት ውድድሮች አሉ እነሱንም የሚያሰራጨው ይሄ ተቋም ስለሆነ በዛም እንትን ይላል። ሁለተኛ የሚዲያ ፓርትነሮችን እንትን እያደረጉ ነው ያሉት እና በደንብ ሁሉም ጆሮ ይገባል። ከሰሞኑ የሚመጣ እናጠናቅ አይደለ ደከማችሁ ይመስላል። አዳራሽ.comን እጅግ በጣም አድርገን እናመሰግናለን። ትልቅ ፕላትፎርም ነው የዘረጋው። በሀገራችን የሚካሄዱ ትልልቅ ኢቨንቶችን ይዞ በማሰራጨት ላይቭ ስትሪም ላይ በስፋት እየሰራ ያለ ትልቅ ተቋም ነው። ከኛ ጋር ደግሞ ፓርትነር ሆኖ እየሰራ ነው። እንደዚሁም ደግሞ በወርቅ ግዢው ላይ ከፍተኛ አስተዋጽኦ ቴክ የፋይናንሻል ቴክኖሎጂ ላይ የሚሰራ ተቋም ነው። እዛ ላይም ሰፊ አስተዋጽኦ ነው። ከሌሎች አቻ ድርጅቶች የትኛውም የአዋርድ ቢካሄድ የተሻለ የሆነ አቅርቦቶችን ወይም ደግሞ የቢዝነስ ሞዴል ይዞ የቀረቡ ናቸው። እኛም በዛ ምክንያት የመረጥናቸው እነሱ ቴንኪዩ ማለት እንፈልጋለን። ሰበስ ቴክኖሎጂ ደግሞ ኢመርጂንግ ነው። ሌሎች አፖችንም የቮቲንግ አፕን ጨምሮ ሌሎች አፖችንም እየሰሩ ያሉ ናቸው። ከኛ ጋር ፓርትነር ሆኖ እየሰሩ ስላሉ እነሱንም እጅግ በጣም አድርገን እናመሰግናለን። ያው ስለ ቅልቦች ብዙ ተነግሯል። ሳንቲም ለቀማ ላይ አይደለም የገባው። ከመጀመሪያው ከዓላማውም ከመነሻውም ጀምሮ በጎነትን የማበረታታት ነው። እዚህ ጋር የምታዩት ወርቅ ከራስ ኪስ የወጣ ነው። ስፖንሰር ተፈልጎ የተገዛ አይደለም። ልዩ የሚያደርገው ይሄ ነው። ስለዚህ ተጽዕኖ ፈጣሪ ተብሎ እሴት የሚያበላሽ ኦር ተሳዳቢ ምናምን አንሸልምም። እኛ የሚሸለሙት ባለፉት 12 ወራትም በጎ በሀገር ላይ ምን ኢንፑት አድርጓል ብለን ሊመሰገኑ ሊሸለሙ ይገባቸዋል የሚባሉ ወጣት ተጽዕኖ ፈጣሪዎችን ነው ስንሸለም የቆየ ነው። ይሄ እንግዲህ ለየት ያደርገዋል። ስለመጣችሁ እጅግ በጣም አድርገን እናመሰግናለን። ቆንጆ ጊዜ እንደነበረ እምነታችን ነው። ከዚህ በኋላ ደግሞ የምሳ ፕሮግራም ተዘጋጅቷል። እሱን ይበላና በያላችሁበት የምታስተላልፉልን ይሆናል። በነገራችን ላይ ዜናዎችን ከተስፋዬ እና እንደዚሁም ጋዜጣዊ መግለጫዎችን ያመለጣችሁ ካለ ከሱ መቀበል ትችላላችሁ። በደንብ የተደራጀ ነገር ካለ ከሱ መውሰድ ትችላላችሁ። ቴንክ ዩ ሶ ማች እናመሰግናለን። ፎቶ ጊዜ እሺ፣ ፎቶ ፕሮግራም ሌሎቻችሁ ምትወጡ እየወጣችሁ እዚህ ጋር ያለው የምሳ ፕሮግራም ስላለ ከእህታችን እዚህ ኩፖን እየወሰዳችሁ አንድ ጉዳይ ደግሞ ፎቶ ይታሳል። Thank you.